መቼ ነው የሚመጣው? አሁን ወደዚህ አይነት መቼ ነው የሚመጣው? መቼ ነው የሚመጣው? መቼ ነው የሚመጣው? መቼ ነው የሚመጣው? አሁን ክርስቶስ የሚመጣበት ጊዜ እስመ ቅሩብ ዘመኑ ራዕየ ዮሐንስ ምዕራፍ 1 ቁጥር 3 ዘመኑ ቅርብ ነው ይላል። ዘመኑ ቅርብ ነው። ዘመኑ ቅርብ ነው ስለው እንግዲህ የዛሬ ሳምንት መስሎት እንግዲህ ተመስገን ነው። እኔም ደግሞ የወጉ ደርሶኝ አንድ የገዳም አባት ዘመኑ ቀርቧል አሉ ሊለኝ ይችላል። ደግሞ ቆይ ድረስ ነው ደግሞ ሰው ሞኝ አይደል? ዘመኑ ቅርብ ነው ያለ ዮሐንስ ነው፣ እኔ አይደለሁም። ዘመኑ ቅርብ ነው ማለት ምን ማለት ነው? ዘመኑ ቅርብ ነው። መቼ ነው የሚመጣው? መቼ እንደሚመጣ አናውቅም ነው መልሱ። መቼ እንደሚመጣ አናውቅም። ወበይንተ ይእቲ ዕለት ወይእቲ ሰዓት አልቦ ዘየአምራ ዮሐንስ ማቴዎስ 24 ላይ ያችን ቀን ግን ማንም ማን አያውቃትም። ኢ መላእክተ ሰማይ የሰማይ መላእክትም አያውቋትም። ሰኞ ይምጣ ማክሰኞ ይምጣ በ2007 ይምጣ አልፏል፣ በ2017 ይምጣ ዛሬ ማታም ሊመጣ ይችላል፣ አይታወቅም። አሁንም ደግሞ ሊመጣ ይችላል። እኔም እዚህ እየቀባጠርኩ ነገም ሊመጣ ይችላል፣ የዛሬ ወርም ሊመጣ ይችላል፣ አይታወቅም። ስምንተኛው ሺህ ገና 400 አለ አይደለም? የለም እንደዚህ ይባል ነገር። ሲያልቅ ይመጣ ከግማሹ ላይ ይመጣል። 100 ዓመት ጨምሮበት ይመጣ። የሚያውቅ የለም፣ የሚያውቅ የለም። ኢ ወልድ ልጅም ቢሆን አያውቃትም ይላል። በዚሁ አንድ ጥያቄ ልጠይቃችሁ። ወልድ አያውቃትም ለምን ተባለ የሚል ጥያቄ ይነሳ። ወልድም ቢሆን አያውቃትም የሚል አለና እና በዚህ ጉዳይ ላይ ያችን ቀን ልብ ብላችሁ ስሙ። ልጅ የተባለ ወልድ አይደለም። ወልድ ያውቃታል ያችን ቀን። አላወቀም አመጣለሁ ይላል እንዴ? ያውቃል እኮ ያወቀ ነው በዚህን ቀን እመጣለሁ የሚል የሚደረገውን ሁሉ ተናግሯል። ሲጀመር ደግሞ አንድ ነገር ያሉ ዘመንን የፈጠረው ማን ነው? እንዲህ ብላችሁ ያዙ። አንድ ቃል ድገምላችሁ። ቅድም ከተነጋገር ነው ቀዳሚው ቃል ውእቱ በመጀመሪያ ቃል ነበር። እንዲሁ ይችን ቃል እስቲ ደግሞ ሁላችሁ ያዟት እስቲ። ቢያንስ ይችን መመስከር ያቅታችኋል። አሁን ክርስቶስ እግዚአብሔር ነው አይደለም ብትባሉ ቢያንስ ይችን እንኳን በቃል መያዝ አለባችሁ። በአማርኛይቱ ቀዳሚው ቃል ውእቱ በመጀመሪያ ቃል ነበር። በመጀመሪያ ቃል ነበር በሉ። ወውቱ ቃል ሀበ እግዚአብሔር ውእቱ ያም ቃል በእግዚአብሔር ዘንድ ነበረ። እግዚአብሔር ውእቱ ቃል ያም ቃል እግዚአብሔር ነው። ወዝንቱ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ ያም ቃል ከጥንት ጀምሮ በእግዚአብሔር ዘንድ ነበረ በሉ። እሺ ወወቱ ኩሉ ኮነ በእርሱ ሁሉ ሆነ በሉ። ወዘንበሌ ውስጥ አልቦ ዘኮነ ወይም እንትኒም ዘኮነ ከሆነውስ እንኳ ያለ እርሱ ምንም የሆነ የለም። ያለ እርሱ በጣም ጥሩ። ዘመን የሆነ ነው ያልሆነ ነው? በሉ መልሱ እንጂ። አቤት የሆነ አይደል ማለት የተፈጠረ ነው። የሆነ ከሆነ ያለ እርሱ ምንም የሆነ ከሌለ ቀንን የፈጠረው ማን ነው? ቀንን የፈጠረ ቀን አያውቅም? ይኸው ልጅነት ማለት ይሄ ነው። ቀንን የፈጠረ ቀን ያውቃል። የፈጠረው እሱ ነው። መቼ እንደሆነ ሰኞ ይሁን ማክሰኞ ይሁን ለይቶ የሚያውቀው ቀንን የፈጠረ እሱ ነው። ደግሞ ሌላ አልቦ ዘየአምሮ ለአብ ዘእንበለ ወልድ ወአልቦ ዘየአምሮ ለወልድ ዘእንበለ አብ። አብን የሚያውቀው ወልድ ብቻ ነው። ወልድን የሚያውቀው አብ ብቻ ነው። ጥያቄ አብን ከማወቅና ቀንን ከማወቅ መልሱ፣ የቱ ይከብዳል? አብን ያወቀ እሑድን አያውቅም? ያውቃል። ነውር ነው ይሄ፣ ነውር ነው። እንደገናስ ደግሞ ምን አለ? ኩሉ ዘቦ ለአቡየ ዚአየ ውእቱ ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ 15 ይቅርታ። ለአባቴ ያለው ሁሉ የኔ ነው። እስኪ በሉ ለአባቴ ያለው ሁሉ የማን ነው? የኔ ነው። ስለዚህ የአባቱ እውቀት የማን ነው? የእሱ ነው። ለአባቴ ያለው ሁሉ የኔ ነው ካለ አብ የሚያውቀውን ሁሉ ማን ያውቃል? ወልድ ያውቀዋል። ደግሞስ የሚፈርደው እሱ።
ፍጥረትን ሁሉ በቀኝ በግራ አድርጎ ሁሩ ምኔ ንዑ ሀቤ ከማለትና ሰኞ ናት ማክሰኞ ናት ከማለት የቱ ነው ከባድ? ይህንማ እንኳን ሌላ ዮሐንስም ያውቀዋል፣ አትናገር ተብሎ ነው። ያውቀዋል፣ ዳንኤልም ያውቀዋል። ህትም መጽሐፉን ዝጋው አለው። ነግሮታል፣ ግን መጽሐፉን ዝጋው ሰው እንዳያውቀው። ለምን ሰኞ ነው የሚመጣ እግዚአብሔር ቢባል እስከ ሰኞ ጥቂት እንዘፋፍን ይላል ሰው። ስለዚህ ምን አደረገው እግዚአብሔር? መጽሐፉን ዝጋው። ይህን ማያውቁታል እኮ አልታወቀም ያለ ስለምንድን ነው ከተባለ እንግዲያ ምንድን ነው ሲባል ልጅ የተባሉ ሐዋርያት ናቸው። እነማን ናቸው? እንደው ለእናንተ የምሸሽጋችሁ የለም ብለህን ነበረ። ኢይብለክሙ አግብርቴ አላ ይርክቴ አንትሙ፣ እናንተ ባሮቼ አይደላችሁም እንግዲያስ ወዳጆቼ ናችሁ። ወገብርሰ ኢየአምር ዘይሬስዮ እግዚኡ፣ ባሪያ ጌታው እንደሚያደርገውን አያውቅም፣ ይሸጠውም እንደሆነ ያኖረውም እንደሆነ። እኔን 30 ዓመት አገልግለኛል ደግሞ ለሌላ ልሸጠ ነው ቢለውም ባሪያ ጌታው የሚያደርገውን አያውቅም። እኔ ግን የአባቴን ምስጢር ሁሉ ነግሬያችኋለሁ እንጂ ባሪያ አይደላችሁም ስላላቸው እንግዲያማ ለእኛም የሚመጣበትም ቀን ይንገረን ብለው ምን አሉ? ማይዜ ይከውን ዝንቱ ወምንት ትምህርቱ ለምጽአተ ካሉት ቀረበሩ ንገረና፣ እንግዲያማ የልብ ወዳጅ ከሆን ንገረና አሉ። የለም ልጅም ቢሆን ብሎ ዘጋው። እናንተም ብትሆኑ ይሄ እውቀት የኔ ነው። ሊቃውንት ደግሞ ምን ይለታል? በግብር አላወቃትም ይላሉ። በግብር አላወቃትም በሉ። አይመራ አዳም ለብእሲቱ፣ አዳም ሚስቱን አወቃት። ስሟ ሔዋን መሆኗን ነው። በምን አወቀ ማለት ነው? አይመራ ቃየል ለብእሲቱ፣ በምን በግብር አወቃት ማለት ነው። እያይመራ ዮሴፍ እመቤታችን አንድ የአምላክ እናት መሆኗን አይመራሰ ዘሀበ ክሌፍ እና ይተረጎም ሀበ አይምሮ ወኢያእምሮ ሀበ ሩካቤ ወኢሩካቤ ይላል አባ ጊዮርጊስ በአርጋኖስ ሲናገር። አወቀ በሁለት ይተረጎማል፣ በእውቀትና ባለማወቅ፣ በስጋዊ ተዋህዶና ስጋዊ ተዋህዶን ባለመፈጸም በዚህ ይተረጎማል። ሰምን አለ አወቀ ማለት ሰራው ማለት ነው። ስለዚህ ወልድ አላወቃትም ከተባለ ተለይቶ ሲሰጠው ምንድነው? ወልድ ይቺ ቀን ናት ብሎ በግብር አልነገራትም ማለት ነው። በተግባር እገሊት ናት ብሎ አልተናገረም ቀኒቱን ማለት ነው። አንድ ኢ ወልድ ዘእንበለ አብ ባሕቲቱ፣ ወልድም ከአብ ተነጥሎ ብቻውን አያውቃትም። ምክንያቱም እውቀታቸው ስንት ነው? አንድ ስለሆነ ብቻውን እሱም ቢሆን አያውቃትም። ከአብ ጋር ነው እንጂ ማለት ነው። ዳይሙ ምስለ አብ ማለት ነው። ከአብ ጋር እንጂ ብቻውን አያውቃትም። አብም ያለ ብቻን አብም ቢሆን ባሕቲቱን ለወልድ ቀጽለው ይላሉ ሊቃውንቱ። ወልድም ከአብ ተለይቶ ብቻውን አያውቃትም፣ ከአብ ጋር ነው እንጂ። ምክንያቱም ደሞስ እግዚአብሔር ያሳያችሁ የተአምሩ ነው። ተመልከቱ። ከማነ በአብ ወአብ ቤ፣ እኔ በአብ እንዳለሁ አብ በእኔ እንዳለ አታውቁም? ምን አለ? በአብ ልብ ውስጥ አለ ቃል ነው። የአብ ቃል የአብን ልብ አያውቅም አይባልም። ልብ የማያውቀውን ቃል አይናገርምና ልብ የሚያውቀውን ቃል ይናገራልና። አንደበት ከልብ የተገኘውን ይናገራል። ይሄ የሰው ሰውኛው ነው። ስለዚህ ወልድ የአብ ቃል ነው። በአብ ልብነት ይመክራል። ስለዚህ ቀኑን ያውቃል። ለእኛ ግን አልነገርንም። ለምንድን ነው ያልነገረን ሲባል እንደነገርኳቸው ነው። አሁን በዚህ ቀን የሚመጣ ዘመኑ ተቃርሟል። አሁን በ1884 አካባቢ ነው ሰዎች ዓለም ሊጠፋ ነው ብሎ አንዱ ወንበዴ ተነስቶባቸው ነጫጫቸውን ለብሰው በቃ ወደ ተራራ ወደው መከራቸውን ሲያዩ ነበር። ቢጠበር እልም ሰዎቹ ሀብታቸውን ሽጠው ጨርሰው ቀሩ። ዛሬ ክርስቶስን ጠልተው የቀሩም አሉ። ሰይጣንን ያመለኩ እንዴት እንዲህ ያደርገናል ብለው። አይጣል እኮ ነው። አሁን በዚህ ሰሞን ሰምታችኋል። ሰው ነው የነገረኝ። በዚህ በአብይ ጾም ውስጥ ደግሞ ክርስቶስ ሊመጣ ነው ተብሎ አፍሪካ ሀገር ውስጥ እና በኢትዮጵያ ነው የሚመጣው፣ ወደ ኢትዮጵያ ሄዱ ብሎ አንዱ በፖሊስ እየታሰሩ ነው ሰሞኑን። ዩጋንዳ ይመስለኛል አፍሪካ ሀገር ውስጥ ነው። ክርስቶስ ሰሞኑን ሊመጣ ነው ተብሎ ደግሞ አሁን እየተቀለደ ነው ማለት ነው። ስለዚህ መቼ ነው የሚመጣ አናውቅ እና እንግዲያ መቼ ነው የሚመጣ? ዛሬ። መልሱ ይሄ ነው። እስኪ ዛሬ በሉ። መቼ ነው የሚመጣ? ነገሳ ደግሞ ዛሬ። ክርስቶስ መቼ ይመጣል ካላችሁ አንድ ሰው ዛሬ። ደራሲ ምንድን ነው ያለ? እቀብኒ እግዝእቴ ለለመዋይሉ ወወርሁ እስመ የአምር ሰብ ዘይመጽእ ላዕሌሁ ይላል። እመቤቴ
በየቀኑና በየወሩ ጠብቂኝ። ሰው የሚመጣበትን አያውቅም። ዛሬ ክርስቶስ አንገቱን ያንቀው እንደሆነ ማታ ይጥለው እንደሆነ አይታወቅም። ጸጥ ነው። ሰው ክቡር ክቡር ይሸታል እንጂ በገዛ ምራቁ ትንውሎት ይሞታል ሌሊት። ስለዚህ ክርስቶስ የሚመጣ መቼ ነው? ዛሬ። እንኳን 1000 ዓመት ሚሊዮን ቆይቶ ይመጣል። አንተ ምን ያደርግልሃል? የኛ የክርስቶስ ምጣት የክርስቶስ መምጫው ምንድነው? ዕለታችን ናት። በየቀኑ ምጻት ናት። ለዚህ ነው አንድ አባት እግዚአብሔርን ሲለምነው ጌታ ኢየሱስ ክርስቶስ በየቀኑ ያንተን መምጣት የማይረሳ ልቡና ስጠኛል። ይሄ ትልቅ ነገር ነው። በክርስቶስ ፊት ስቆም ምን እመልሳለሁ ብሎ መናገር። 3 ጊዜ ነፍሴ ትፈራለች ነው ያለ ያዕቆብ። አንደኛ ነፍሴ ከስጋዬ ስትለይ፣ ሁለተኛ ከመኮንነ ጽድቅ ከክርስቶስ ፊት ለፍርድ ስቆም፣ ሶስተኛ ነፍሴ ፍርድ የምትሰማበትን ጊዜ እፈራለሁ ብሏል። እነዚህ ነገሮች ሊፈሩ የሚገባቸው ናቸው በእውነቱ። ያ ደግሞ መቼ ነው ሲባል ዛሬ። አባ አርሳኔዎስ ሊሞት ሲል ጌታ ተገልጦለታል። የምታርፍበት ጊዜ ደርሷል። ደግሞ ኋላ ይፈራል። አባታችን አንተም ሞትን ትፈራለህ አሉት። እንደኔ ለፋው ብያለሁ፣ እንደሱ አላውቅም ቢለኝ ምን አውቃለሁ? ስለዚህ እኔ ለፋው ብያለሁ፣ እሱ ግን አላውቅልህም ቢለኝ ምን አለ? በዚህ ልክ አልሆንክም ቢል እግዚአብሔር ማን ይገዳደረዋል? ማን ይሟገተዋል? እሱ መልስ የለም። ስለዚህ መቼ ነው የሚመጣ ክርስቶስ ከተባለ ዛሬ። የመዳን ቀን መቼ ነው? ከዛሬስ መቼ ነው? አሁን። ይሄንን ያዙልኝ። ሌላ የምላችሁ ነገር የለኝ። መቼ ይመጣል ከተባለ ዛሬ። 20 ዓመት ይጨመር 50 ዓመት ይጨመር የለም። የመዳኛችን ቀን ዛሬ ነው። ስለዚህ እንደው ወዕለቱ ውስጥ ለእግዚአብሔር ግብተ ትመጽእ ከመሰራቂ። ጥያቄ ሌባ መቼ ነው የሚመጣ? ሰኞ፣ ለማክሰኞ፣ አመርዋ ረቡዕ፣ ሐሙስ ቅዳሜ፣ ሐሙስ፣ ሰቅዳሜ፣ ረሁድ። ሌባ መቼ ይመጣል? አይታወቅም። አሊያ ምን ይሻላል? እሺ ሌባ ስንት ሰዓት ይመጣ? ከሌሊቱ በ3 ሰዓት፣ አመርዋ በ7 ሰዓት። ደውሎላችሁም ይመጣ ሌባ አለ? ይመጣል። 7 ሰዓት አካባቢ እናንተ ቤት ዶሮ ልሰርቅ ነው የሚል ሌባ አለ? የለም አይደለም። የእግዚአብሔር ቃልም እንደዚያ ነው። እንደ ሌባ ነው የምትመጣው። ምንም ባላሰብንበት ሰዓት ይዞን ብድግ። ኧረ ቆይ እነ እንትናን ይቅርታ ልጠይቃቸው፣ ከአስካለ ማርያም ጋር ልታረቅ ነው፣ ከገብረ ሥላሴ ጋር ሽምግልና ረቡ አለኝ። የለም ዝም ብሎ ይዞ ብድግ። የለም እስከ ዛሬ በሰጠሁ ቀን ምን አረክበት አንተ ዘዋሪ ብሎ ይዞ ጅቡ ነው። ስለዚህ ወገኖቼ የተሰጠን ቀን ዛሬ ነው፣ ነገ የኛ አይደለም። ስለ ነገ ምንም ማስረጃ የለንም። እኛ ያልሸከፍናቸው ጓዞች ስለኖረን እግዚአብሔር ቀን የሚጨምርልን አይምሰላችሁ። ዛሬ ነው የሰጠን እግዚአብሔር። በነገ ስልጣን የለንም። የሰመሰተ ሄሊ ለርሳ ነገ ለራሷ ታውቃለች። የነገ ባለቤት እሱ ያውቃል። ዛሬ የመዳን ቀን ነው። እርቁም ዛሬ ነው፣ ፍቅሩም ዛሬ ነው፣ ምጽዋቱም ዛሬ ነው፣ ጸሎቱም ዛሬ ነው፣ ንጽህናውም ዛሬ ነው። ሁሉም ዛሬ ነው። ነገ ላይ እኛ ስልጣን የለንም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር መቼ ይመጣል? በሉ ንገሩኝ እንጂ ድጋሙ። እሺ ይሄን እንዳትረሱ። ነገሳ? አቤት እንግዲህ ማታም ስንተኛ እግዚአብሔር ዛሬ ሌሊት ቢመጣ እያሉ መተኛ፣ ማልዳም ሲመጣ እግዚአብሔር። አሁን እስቲ ጥያቄ ልጠይቃችሁ። ፖሊስ ከፊታችሁ አስቀምጣችሁ ትሳደባላችሁ? ዘወር ብለን አይተን ሸሻ ብሏል እንዴት ነው ይሰማኛል? ፖሊሱ አጠገባችን ሳለ እንዴት ነህ? ደህና ነህ? እንደምን ሰነበትክ? ጠፋህ ብዙ ቀን። ዘወር ሲል መናጢ መሄዱን አረጋግጦ ማለት ነው። አየው። ግን ሁላችንም በክርስቶስ የፍርድ ወንበር ፊት ነው ያለ ነው። ሁላችንም በእውነት አንገታችን እየነቀነቅን ስንሳደብ፣ የነገር ፍሪዳ በምላሳችን ስናወራርድ በክርስቶስ ፍርድ ፊት አለን ሁላችን። ሁሉም እምቃልከ ትጸድቅ ወእምቃልከ ትትኮነን። ሁሉም ለተናገረው ነገር መልስ ይሰጥበታል። በክርስቶስ የፍርድ ቀን ለተናገረው ነገር መኮንነ ጽድቅ ነው እሱ። እያፈሮ ለባይል በይንተ ብኢሉ። ባለጸጋውን ሀብታም ነው ላክብረው አይልም። ድሃውን የስ ድሃ ነው ልራራለት አይልም።
እንዲራራልን የሚያደርገው ስራችን ብቻ ነው። ስለዚህ የሚመጣ ዛሬ ነው። ዛሬ ሰሞኑን መዘጋጀት አለብን። ሰምታችኋል። ስንተኛም ክርስቶስን እያሰብን መተኛ። ኃጢአት ከሰው ጋር ስናወጋም ምንድን ነው ያለው? ኦግዝቴ ማርያም ዘበዕብራይስጢ ማርያም ረሲኒ እኩን ክርስቲያነ አል ከመ ክርስቲያን ወእህድር ከመ ክርስቲያን ወእኑም ከመ ክርስቲያን ወእንበር ከመ ክርስቲያን ይላል አባ ጊዮርጊስ እመቤታችን ሲለምኑት። እንደ ክርስቲያን እንድቀመጥ፣ እንደ ክርስቲያን እንድተኛ፣ እንደ ክርስቲያን እንድውል፣ እንደ ክርስቲያን እንዳድር አድርጊኝ ይላል። ይሄን ነው ማድረግ ያለብን። መጽሐፈ ምስጢር ላይ አለ። እንደ ክርስቲያን ውዬ እንደ ክርስቲያን እንዳድር አድርጊኝ። ይህ ትልቅ ነገር። እንደ ክርስቲያን እንድንናገር፣ እንደ ክርስቲያን እንድንኖር ያስፈልገናል። ይሄን ነው ክርስቶስ ዛሬ ይመጣል። መቼ ይመጣል? ዛሬ። ስለዚህ ማክስ በ2015 ይመጣል፣ በ2014 ይመጣል። ምን እንደዚህ የሚባል ነገር የለም።